ጋሼ ኑ ግቡ፣ ኑ መኪና ውስጥ ግቡ። የኔ አባት ደህና ኖት? እንዴት ኖት? ሰላም ኖት? እንዴት ኖት? አቤት አቀማመጡ ሲያሳዝን አባቴ። እኔ ልጆች ያላጥቀው አንዱ መከላከያ ገባ፣ ሁለቱም በባህር ሄዱ። እንዳለ ቤቱ ባዶ ሆነ። እንዲያው አስጠላኝ። አሁን ትናንት ነው መቼ እንደ ብርድ መታ አድርጎኝ ትናንት መርፌ ተወጋሁ። 2 መርፌ አልቶኛል። እሺ አልሐምዱሊላህ። መቼም ደግ ነው ዲህ አለ የሚል እህሉን ከለከል አደረገኝ እንጂ ደህና ነኝ ይመሰገናል። እህሉን ከለከሉት። አሁን ላይ በሉን ከስተዋል እኮ በጣም አሞኛል። የኔ አባት አሁን እንደው አንዲት ዳቦና አንዲት ሻይ አንድ እንደናንተ አለልሽ ነው አባባ ብሎ 4 ግዛቱ አልበላውም አልኩት። አንድ ዳቦ ገዝቶ ሰጥተው ያች በሻይቱ እያጠቀስኩ ቆመስኩ። በቃ ምንም ምንድነው አሁን ህመሙ አልታወቀም። እንደው እንደ ብርድ ነው ብርድ መሰለኝ። ልብስ የለኝም ነበረ። የት ነው አገሩ? እኔ መርሳ። የመርሳ ሰው ነው? መርሳ ከተማው ነው? አይል ማለት ነው። ገጠሩ ነኝ። ገጠር ነኝ። እጁ ይባላል የኔ ሀገር። የእጁ ሰባት ኃይሉ ሀገር። ዶክተር ሀቢባ ትባላለች ከኳታር ጓደኞቿን አስተባብራ ለአባቴ እንግዲህ አመት ባሉን ቢያልፍችን ስጥልኝ ብላ ነው። እስኪ ቁጠሯት፣ እስኪ መርቋት፣ እስኪ ኧረ እንዲያ ይቅናት አንተው ልጅዋ ይቅናት፣ አንተንም ይቅናህ። አሜን። አየህና ቦታ ደረጃዋ ይመር። አሜን። እንዲያው ድንጋትን ከባሎ አለው መቀመጫው አሁን ላይ ደህና አለ ያርግላት። አሜን። አገሩ የሚስማማት። አሜን። አሁን ፋሱም ዘመኑ ይገድፋት። አሜን። ወቅት ጀባ ዘመን ጀባ። እሰይ አንተም አብረህ አሜን። እሷ ጋር ማደግ ጀባ። አሜን። ይገታችሁ እስከ መጨረሻ አሜን። አላህ ያርገው። አሜን። اللهم صل ወዲያው ድረስ ይብጅላችሁ ይደራጅላችሁ። አሜን። ያንይል አወል መጀን አሜን። ነሸኸረ መጀን አሜን። ደጋጎቹ መጀን አሜን። እንግዲህ እንደው ጣሃውን ፋሱም ተስማምቷት አገሩም ይመቻት፣ አሜን። ስፍራውም ይመቻት። አሜን። ወልዲያ ከብያ ልጆች አንዴ ባለ መኪና አለ ያርገው። አሜን። በያመና በላይ የሚያይጣ የሷል ያርገው። اللهم صل ደስ አላት የኔ አባት። አሁን ብርድን ብትወንዝ ብለው መድኃኒት የሚግዙ ምግብ የሚብሉ አሁን በጣም ከባድ ጊዜ አይደለ? ሹርብ እየጠጣሁ እኮ ነው። አይዞት አባቴ። ታዲያ እንደው የታክሲ እንኳን ባገኝ ብዬ ቁጭ ብዬ እንትን አላህ መጣ። ኧረ እኔ ሳይወት እኮ እያለፉኝ በቃ ዝም ብለው እንች ብለው በቃ አሳዝነው ቁጭ ብለዋል። በጣም አሞኛል። አይ አሁን ታክሲዎቹ ቀርተው አሁን በባህር ያለው ልጆ በባህር ሄደው ተሳክቶለታል ወይስ የት ነው ያለው? እንትን ማነው ጧይፋ የሚባል ሀገር ነው ያለው። ጧይፍ ይባላል። ጧይፋ ያው ድንበር ነው። ድንበር ነው። የየመኑን ይሄንን የባህሩን ተከፈለለት። አዛኛው ሲደርስ አልፏል። 80 ሺህ ብር የታባት ይላል። አይ እናቴ 80 ሺህ ብር ያንን ተበድረው ሄዱ። ያንን 80 ሺህ ብር አሁን ምን ያንተ ያለው ወንድም ባገኝ አላህ ቢረዳኝ። እንግዲህ ስልክ ቁጥር አለዎት? ስልክ ቁጥር የለኝ። ስልክ ንግድ ባንክ አካውንት ማለት እሺ ንገሩኛ። እሺ 1054021978 ሰይድ እድሪስ አሊ ይባላሉ። የኛ አባት እንግዲህ በዚህ አካውንት ያዙማ። በዚህ አካውንት እንግዲህ የምትችሉትን ያክል ሰፖርት አድርጓቸው። ልጃቸው እንግዲህ በበረሃ ነው ያለ። እንግዲህ የመርሳ ልጆች፣ የወሎ ልጆች፣ የኢትዮጵያ ልጆች እንግዲህ በምትችሉት ተረባረቡላቸው። አይዞት እግዚአብሔር አለ። አይዞት እሺ የኔ አባት በርታ በሉልኝ። ጤናውን እግዚአብሔር ይመልሰው። እሺ የኔ አባት ሰላም ሁኑልኝ። ሰላም ሁኑልኝ።